ሊና በገዛ ስራዋና በገዛ ጦዟ እንደዚህ ፊቷን ጨፍግጋ ትገኛለች። ምክንያቱም ገና መምጣቷ የኪያና ካልወጣም ብላ አስወጥታ ልጁን ካስመታችሁ በኋላ እንዴት ብዬ ነው የትም ቦታ የምንቀሳቀሰው? ምክንያቱም አንቺን ፊትሽን ስላላየሽ ምንም ማድረግ አይችልም። እኔን ግን እኔ የመታሁት ወይም እኔ ያስመታሁት ይመስለዋል። ስለዚህ እኔ እንዴት ነው ከቤት የምወጣው? ትላለች ሊና ማለት ነው። ሊና የማትገባበትና የማትጠነስሰው ሴራ የለም። አርፋ ብትቀመጥ እሷም ይሄ ነገር ሁሉ ባልደረሰባት ነበር። ሊና ሀሳቧ ሁሉ የግራና የህፃን ልጅ አስተሳሰብ ነው የምታስበው። ምክንያቱም በሄደችበት ሁላ ጥሩ ነገር አታስብም፣ ጥሩ ነገር ሰርታ አትመለስም ማለት ነው። ይህ ነገር ደግሞ ኪራን በጣም ብዙ ዋጋ አስከፍሎታል። ዋጋ ያስከፈለው ምንድን ነው? አንደኛ ሰኔን አሳገተች፣ ሁለተኛ ደግሞ ቅዱስንና መሩን አሳመመች። ብዙ ነገሮችን ሰርታለች ማለት ነው። ሊና ከስህተቷ ልትታረም አልቻለችም ማለት ነው። ከስህተቷ ሊና ልትታረም መቻል የምትችለው ምንድን ነው? ወይ ከቤት ካስወጣት ነው፣ አሊያም ደግሞ የሆነ ነገር ካላባረራት በስተቀር አንደኛ ብርቄን አስጣፈታ ከገጠር ይዛ በመምጣቷ፣ ሁለተኛ ደግሞ ሰርግ ቤት ከሄደ በኋላ ትልቅ ችግር ተፈጠረ ማለት ነው። መሩም ልጇን ማጣች፣ ጤናዋን ማጣች። ቅዱሴም ደግሞ በጥይት ከተመታ በኋላ ወደ ውጭ ሀገር እንዲታከም ተላከ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጽናት ድራማ ተከታታዮች እንደምን አላችሁ? ያለው አልሐምዱሊላህ። ለዚህ ቤት አዲስ የሆናችሁ በቅድሚያ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የደወል ምልክቷን በመጫን ቤተሰብ እየሆናችሁ እንድትቀላቀሉን በአክብሮት እንጠይቃለን። ሊና እንግዲህ እንደምትመለከቷት የገዛ ስራዋ ከውጭ አላስወጣም ብላ የኪያ እናት እንውጣ ብላ ስትጠይቃት እባክሽን ተይኝ አልወጣም፣ ከዚህ በኋላ መውጣትም መንቀሳቀስም አልፈልግም ትላለች። ለምን ብላ ስትላት አይ ከዚህ በኋላ በቃኝ፣ ምክንያቱም እኔ ደስታውኛውን ብዬ አልተፈጠርኩም፣ ስለዚህ ተይኝ ቤት ልቀመጥ ትላለች ማለት ነው። ውድና የተከበራችሁ ቤተሰቦች እንግዲህ ዛሬ ትንሽ ድምፅ ይንቀለት ያኔ የተወሰነ መለስ አድርጎልኛል። ነገር ግን በሽታው ወይም ትክትክታው ሊተወኝ አልቻለም ማለት ነው። እስኪ መድኃኒት የምታውቁ ካላችሁ እኔ እንግዲህ የማውቀውን ሰበብ አድርሻለሁ። እናንተ የምታውቁትን ኮሜንት ላይ ጻፉልኝና እናንተ ባላችሁኝ መሰረት እንዲጠቀም ማለት ነው። ውድና የተከበራችሁ ቤተሰቦች ሰብስክራይብ አድርጉኝ፣ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃለሁ ማለት ነው። ውድ የሀገሬ ልጆች ሰላም ለእናንተ ይሆንልኝ። በያላችሁበት የዓለም ዳርቻ ሆናችሁ የምትከታተሉ ተመልካቼ ሰብስክራይብ አድርጉኝ። እውነት ለመናገር እየታደሰ በቀር አይሄድም ይሄ ማለት ነው። እኔ ጉንፋን እየደቀቀ ሲሄድ ነበር የማየው። ነገር ግን ይሄ አድሮም እየጨመረኝ ነው የሚሄደው ማለት ነው። እንግዲህ ጽናት እንደምትመለከቷት ከአባቷ ጋር እያወራኝ ፈገግ እያለች ነው። አባዬ እንዴት ነህ? ደህና ነህልኝ ወይ? እንዴት ነው እህሉን ሁሉን ሰባሰብክ ወይ ትለዋለች። አዎ ጽዬ እንዴት ነሽ አንቺ ይላታል። ኪራም ጠፋ አይጠይቀኝም። አዎ አባዬ ኪራ እኮ ስራ ቢዚ ያደረገው እያለች ነው። አንተ ኪራ ለዚህማ ጊዜ ልትሰጣት መኖር አለበት። አንተ ገጠር ድረስ ተከትለ የሄድክ ሰውዬ አሁን ላይ ካገባ በኋላ ምነው ጣል ታረጋታለህ? ለጽናትማ ጊዜ ስጣት ማለት ነው። እሺ ቤተሰብ ሁላችሁንም እንወዳችኋለን። ለቤት የአዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑን በሙሉ አክብሮት እንጠይቃለን ማለት ነው። እዚህ ጋር አሁንም ጽናት ከአባቷ ጋር ፈታ ዘና እያለች ነው። ባይበላ ባይጠጣ ባይገባ ከቤት ደህና አደራችሁ ሲል ደህና ዋላችሁ ሲል ኩራት ነው አባት ብለዋል። እና እዚህ ጋር እንደምትመለከተው ፈገግ እያለች ከአባቷ ጋር እያወራች ትገኛለች ማለት ነው። ውድ ቤተሰቦቻችን ሁላችሁም ሰብስክራይብ በማድረጋችሁን እንዳትረሱ። እዚህ ጋር የኪያ እናት ውጭ ካልወጣን ደብሮኛን ቤት ውስጥ ዋይ ምን አይነት ነው አዲስ አበባ ማለት እያለች በጣም እየተበሳጨች ትገኛለች ማለት ነው። እንዲህ የኪዮ እናት ቤትሽ ዘና በይ እንጂ የምን ውጭ አታብሽ እና ደግሞ ኃይለኝነትነትሽንና ጀግንነትሽን በቃ በልክ አድርገው። ምክንያቱም ያ ሰውዬ አንቺንም እንዳያጠቃሽ ማለት ነው፣ ለልጅሽም ጥቃት እንዲያትሆኝ። ኪያም እንግዲህ ለካ ጀግና የሆነችው ከእናቷ የወረሰችውን ነው ማለት ነው። አረጋዊ እያለች በጣም ደስ ብሏታም ማለት ነው። የኪራ አባት አሁን አይቷ ቢሆን አረጋዊ ደስ ይለው ነበረ፣ በጣም እንደሚወዳትም ተናግሯል ማለት ነው።
ውድ ቤተሰቦቼ ሰብስክራይብ አድርጉ። ሁላችሁም ላይክ ሼር እያደረጋችሁ እንድታበረታቱኝ እጅጉን ከልብ ከልብ አመሰግናለሁ። ሰብስክራይብ ለምታደርጉኝ ማለት ነው። ሼር ለምታደርጉልኝም ከልብ ነው የማመሰግነው። አሁንም ሼር እንድታደርጉልኝ እንድታበረታቱኝ እጠይቃችኋለሁ። እንግዲህ ሰኒ እዚህ ጋር የት ልትከጂ ነው ይላታ። ምን አገባ ትለዋለች ማለት ነው። እሷም ኧረ ሰኒዬ እንዲሁም ተቀይሜሻለሁ ምናምን። በምኑ ነው የምትቀየመኝ? በኪምሮም ነው ትለዋለች። አሁን ይላታል። ከዛ እኔ ስለ ኪምሮን የማውቀው ነገር የለም እንዳንተው እንደጠፋ ነው የማውቀው ዛሬ አጋጣሚ ሲጽፍልኝ በስተቀር እንጂ እኔ የማውቀው ነገር የለም ትለዋለች እሷም ማለት ነው። እና ውድ ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሀጎኒ ሁናችሁ እንዲታበረታቱኝ በአክብሮት ጠይቃለሁ። ጆከር እንግዲህ የኪምሮን መጽሐፍ አበሳጭቶታል። እጅጉን በጣም ተበሳጭቷል ማለት ነው። እዚህ ጋር እንግዲህ ናሆሚ ምን እያደረገ ነው ወደሚለው ስንመለስ ናሆሚ የመሩን ነገር እየዘነጋብን ነው፣ እንዳትዘነጋ። እዚህ ጋር ኪያና ጎረምሳውን ሄኖክ ተገናኝተው ተኮርፏ ቁጭ ሲል አንተ ታኮርፋለህ እንዲህ ትለዋለች። ምን አገባሽ? ከዛም እሱም በቃ ኩርፈ ነው ስለተፈጠረው ነገር እናትን ስለነካው በጣም ይቅርታ አድርግልኝ ትለዋለች። እሱም ይቅርታ አድርጌልሻለሁ ይላታል። ከዛ በኋላ ምን ተፈጠረ ወደሚለው ስንመለስ እነሱ ሁለታቸው ምሳ ጋብዥኝና ታረቅሻለሁ ይላታል። በቃ ጋብዛለሁ፣ ምሳ በመጋበዝ ከሆነ የምትታረቀኝ ችግር የለውም ትለዋለች። ከዛ እሱም እሺ ብሎ ምሳ ለመጋበዝ ይስማማል ማለት ነው። ውድና የተከበራችሁ ቤተሰቦቻችን ሰላም፣ ፍቅር፣ አንድነት፣ መተሳሰብ፣ መተዛዘንን ያምጣልን። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዙ ትርፍ ይበልልኝ። ለቤቴ አዲስ የሆናችሁ አሁንም በቅድሚያ የምነግራችሁ ነገር ቢኖር ሰብስክራይብ እና ላይክ ሼር እያደረጋችሁ እንዲታበረታቱኝ ነው። እዚህ ጋር ሁለታቸው ይቅርታ ከተጠያየቁ በኋላ ምንም ችግር የለም። ከዚህ በኋላ እንጣላም ይላታል። እዚህ ጋር የኪያ እናትና ጽና ማን ነበር ሊና እያወሩ ይገኛሉ። እባክሽን ተይኝ፣ ከዚህ በኋላ ሊደበድበኝም ሊመታኝም ስለሚችል በቃ ተይኝ፣ አንድ ጊዜ የሆነ ነገር ሆኗን ትላታለች። እዚህ ጋር እንደፈለገች ስታወራ ስትለፈልፍ እንደገና እየጠጣች ከወረቀቱ ላይ ስደፋበት ኪራ ይደርስባታል። ከዛም ወይኔ ጉዴ ስትል ምን አልሽ ሲላት አይ ምንም አላልኩ ትለዋለች ማለት ነው። እንደው ምን አይነቱ አዝግናት ደግሞ ይች ከሊና የባሰኝ ናት ማለት ነው። ውድና የተከበራችሁ ቤተሰቦቼ ሰብስክራይብ አርጉኝ፣ ላይክ ሼር አርጉኝ። ኪያም እንግዲህ እዚህ ጋር ተመልክቷት ሄኖክም ምሳ ጋበዘችውና ይቅርታ ጠይቀችው። እሱም ደግሞ ምሳውን እንቅቅ አርጎ ከበላ በኋላ ይቅርታ አድርጌልሻለሁ ይላታል። ሄኖክና ኪያ ይፋቀራሉ ወይስ አይፋቀሩም ወደሚለው ስንመለስ አብረን የምንመለከታቸው ይሆናል። እዚህ ጋር ፋይሉን ሳብሎ ሲጠይቃት አይ ፋይሉን እሺ በቃ እመጣልሃለሁ ምናምን ብላ እሷ ግን ውሃ ደፍታበታለች ማለት ነው። እዚህ ቤት ምሳ ሳይበላ ነው እንዲህ ስራ የሚሰራው እያለ ሞድ ስትይዝ እሱም ከዚህ በኋላ ስራሽን ትሰሪ ከሆነ ቀጥ ብለሽ ስራሽን ስሪ፣ አለበለዚያ ግን ዋጋሽን ትከፍያለሽ ይላታል ማለት ነው። ውድና የተከበራችሁ የጽናት ድራማ ተከታታዮች ሁላችሁም ድምጻችን ይሰማ እያላችሁ የኪራና የቅዱስ እንዲሁም ደግሞ ቅዱስ ይመለስልን ደግሞ እሷ መሩም ይሻላት የምትሉ ማለት ነው። ውድ ቤተሰቦቻችን ሁላችሁም ኮሜንት ላይ ሀሳብ አስተያየታችሁን እንፈልጋለን ማለት ነው። እዚህ ጋር እንደምትመለከቷት 30 ጊዜ 40 ጊዜ ቅዱሴን ቤት ትመላለሳለች ማለት ነው። ቅዱሴ ደግሞ ባለመኖሩም ታዘንና ግን ቤቱ 3-4 ጊዜ ትጎመኘዋለች ማለት ነው። የቅዱሴን ቤት በመጎብኘቷ ምን ታገኛለች? ናቲን ባክን ክፈትና የቅዱሴን ሁኔታ ንገረኝ፣ ወይስ ትተኸኝ ነው ወይስ ቤት የለህ ሆነህ ነው እያለ ናቲ ጋር ታወራለች ማለት ነው። የቅዱሴን ሁኔታ ምን ላይ እንዳለ ማወቅ ትፈልጋለች። እዚህ ጋር ኪያም በጣም ደስ ብሏታል። እናቷን ደግሞ አንጥታ ሰርፕራይዝ ልታደርጋት ነው። ምክንያቱም ይህን ቤት ኪራ ሰርፕራይዝ ስላደረጋ
እሷም ደግሞ እናቷን አንጥታ እዚህ ቤት ላይ ሰርፕራይዝ ልታረጋት ነው ማለት ነው። እንዲው ኪያዬ እንዲው ምን አይነት ቤት ነው ያስገባሽኝ? በጣም ደስ ብሎኛል። እዚህ ጋር ኪያና ኪራ ከተመሰጋገኑ በኋላ እንዲው የሚበላ የለም እንዴት በባዶ ነው የምታዝጊኝ ብሎ እሱም ሲላት አይ ወንድም የሚበላማ አላመጣለሁ። ከዛ ቁጭ አለና ሶፋ ላይ ተመስገን እህቴን ጥሩ ቦታ ካሰበችው በትንሹም ቢሆን አሳክቼላታለሁ። ስለዚህ አመሰግናለሁ እያለ ተመስገን እያለ ምስጋና ያቀርባል ማለት ነው። ውድ ቤተሰቦቼ ሰብስክራይብ አድርጉ ፕሊስ ፕሊስ፣ ሁላችሁም ላይክ ሼር አድርጉ። እዚህ ጋር እንደምትመለከቱት ኪራ ምን እያደረገ ነው? ምን እያሰበ ነው ወደሚለው ስንመለስ እንግዲህ ምን እያሰበ ነው ኪራ አብረን የምንመለከተው ይሆናል። ውድ ተመልካቾቻችን ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር በማድረግ ቤተሰብ እንድትሆኑን በአክብሮት እንጠይቃለን። እዚህ ጋር እንግዲህ ሄኖክም ገርሞት ቅንድቡን ወይም እጁን ይዘው ቁጭ ብሏል ማለት ነው። እዚህ ጋርም ተመልከቱት። አሁንም በጣም ገርሞታል። ወሬያቸውም ሆነ ቀልዳቸው አለየልኝም እያለ በጣም ተገርሟል ማለት ነው። እዚህ ጋር ሰብሰብ ብለው እንግዲህ የናቲ ጽናትና የኪያ እናት እንዲሁም ሊና ሆነው ከናቲ ላይ ሞድ እየያዙበት ይገኛል። እሱ እንደሆነ የሊናን ቢጃማ ለብሶ ከዛ ሰውዬ ከጥጤ ለማምለጥ ብሎ የሊናን ቢጃማ ለብሶ ከኪራ ቤት በመምጣቱ ሁላቸውም እጅጉን እየሳቁበትና እየቀለዱበት ይገኛል። እሱም እኔ ጋር ትቀልዳላችሁ ግድ የለም እያለ በጣም ይበሳጫል ማለት ነው። ውድ ቤተሰቦቻችን ሰብስክራይብ ላይክ ሼር ማድረጋችሁን እንዳትረሱ፣ ለሁሉም ሰው እንዲደርስ አዳርሱልኝ ማለት ነው። እዚህ ጋር እንግዲህ ጆከር በጣም እየተናደደ ይገኛል። ምን አገባ ስላለችው ማለት ነው። ለምን ነው የማያገባኝ ሰኒ እባክሽን ንገሪኝ ሰኒዬ እያለ ይለማመጣል። እሷም ደግሞ አያገባህም ብላ ካለችው በኋላ በስተመጨረሻም ትነግረዋለች ማለት ነው። እዚህ ጋር ጆከርም ሰኒ እንዴት ነው እኔ ከነዚህ ሰዎች ላድንሽ የምችለው? ማን ይሆን ሊጎዳሽ ሊያጠፋሽ የሚችለው ብዬ እንዴት ብዬ ልንገርሽ? ምክንያቱም እኔ ሳላውቃቸው አንቺን ብነግርሽ አጓጉል ነው ጥሩ አይመጣም እያለ ራሱ ጋር እያወራ ይገኛል። እንግዲህ እንደምትመለከቷቸው ነው አባቱ የቤት ሰራተኛ አንጥቶላቸው እዚህ ጋር የቤት ሰራተኛይቱን እያወሯት ይገኛሉ። ስለምን ወደሚለው ስንመለስ አይ በቃ ከዚህ በኋላ ስራሽን ቀጥ ብለሽ እንድትሰሪ እንፈልጋለን ምናምን ብለው ልጅቷን ያስጠነቅቋታል ማለት ነው። ወላሂ በጣም ጥሩ ሰው መሰለች። ለካ ባብ ቆዳው ለስላሳ ነው ተለሳስቶ ገብቶ ነው የሚባለው አሰት የለውም። እና ይችም ልጅ በጣም ጋሻ እያሌው ጥሩ ልጅ ናት፣ ቀልጣፋ ትመስላለች ብለው ካመጣው በኋላ በጣም አስቸጋሪና በጣም ባለጌ ሴት ናት። መሩን ውሃ ወይም መድኃኒቷን እንዳትወስድ በጣም ብዙ ነገሮችን እያደረገች ስታስፈራራት የነበረች ናት። አሁንስ ምን ታረጋታለች ወደሚለው ስንመለስ አብረን የምናየው ይሆናል። እዚህ ጋር እንግዲህ እቺ በረሮ የምትተዋት ማለት ነው የትንሿ የትምህርት ቤት ጓደኛ ናት። በሰነፍ ደግሞ በጣም ሰነፍ ተማሪ ነበር ትምህርት ማለት ነው። ከዛ ከትንሿ ትምህርት እየኮረጀች የሰራችውን ቅጣት ተቀጣችና ከዛ በኋላ ይህ በጣም የሚወዳት ትንሿን የሚያፈቅራትና የሚሳሳላት ልጅ ነው። ነገር ግን ደግሞ በመሆኑም የእሷን የትንሿን ስም ስታነሳበት በጢፊ አላሰሳት። በጣም ጎበዝ ነህ፣ ደግ አድርገሃታል። ምክንያቱም እንደዚህ አይነት ባለጌ የሆኑ ልጆች ማለት ነው ካላላሰኗቸው ምንም የሚያውቁት ነገር የላቸውም ማለት ነው። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።